بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ይሄ አዲስ የምጀምረው የአረብኛ ትምህርት ነው ኢንሻአላህ በግልጽ ለማስረዳት እንግዲህ ያው በትንሹ በካሜራ መጥቻለሁ የዛሬው ትምህርት ክፍል 1 ነው ያው ጽሁፉ እንደምታዩት ፊት ለፊት አለ አብረን ያነበብን እንማራለን ማለት ነው እንግዲህ ኢንሻአላህ ትምህርቱን በተቻለው አቅም በጣም ቀላል ለማድረግ ሞክሬያለሁ ኢንሻአላህ እንግዲህ እንደምትከታተሉ ተስፋ አደርጋለሁ እንጀምርስ ኢንሻአላህ ክፍል 1 ያው የዛሬው የመጀመሪያ ትምህርት ነው ክፍል 1 የንግግር ክፍሎች ይላል የንግግር ክፍሎች ማለት በአንድ ቋንቋ ውስጥ ማለት ነው ያሉት ቃላቶች ማለት ነው የሚመደቡባቸው ክፍሎች ማለት ነው ይሄ ቃል እዚህ ምድብ ነው ይሄ ቃል እዚህ ምድብ ነው ተብሎ የሚመደቡባቸው ክፍሎች የንግግር ክፍሎች ይባላሉ በአረብኛ የንግግር ክፍሎች አቅሳሙል ከላም ይባላሉ በእንግሊዘኛ ደግሞ ፓርት ኦፍ ስፒች ይባላሉ ያው እንደዚህ ቃል በቃል ትርጉማቸውን ለመጻፍ እንዲመቻችሁ በአማርኛ አረብኛውን መጻፍ ለማትችሉ በአማርኛ እንደምታዩት አስቀምጫለሁ ማለት ነው ስለዚህ አማርኛውን በመጻፍ ቃሎችን እየተረጎማችሁ ኢንሻአላህ ትርጉማቸውን ማጥናት ትችላላችሁ ስለዚህ በዚህ መሰረት የአረብኛ ቃላቶች በአጠቃላይ በሶስት ምድብ ይከፈላሉ እነሱም ኢስም ፊዕል እና ሐርፍ ይባላሉ ኢስም ፊዕል እና ሐርፍ ስለዚህ እነዚህ ምድብ ውስጥ የማይካተት የሆነ የአረብኛ ቃል የለም ማለት ነው ሁሉም የአረብኛ ቃላቶች በእነኚህ በሶስቱ ምድብ ውስጥ ይካተታሉ ማለት ነው ለማነጻጸር እንዲመቸን የአማርኛና እንግሊዘኛ ቋንቋ የንግግር ክፍሎችን እንመልከት እስኪ በአማርኛና በእንግሊዘኛ ቋንቋ የንግግር ክፍሎች በ8 ይመደባሉ እነሱም ስም እንደምታዩት እዚህ ጋር ስም ተውላጠ ስም ገላጭ ቅጽል አድጀክቲቭ ተውሳከ ግስ አድቨርብ ግስ ቨርብ መስተዋደድ ፕሪፖዚሽን ይባላል በእንግሊዘኛ መስተጻምር እና ቃል አጋን ነው እና አሁን እንዴት ነው በአማርኛና በእንግሊዘኛ 8 ሆነው በአረብኛ 3 ሊሆን የሚችለው ካላችሁ ኢንሻአላህ አሁን ቀጥለን እንመልከት እነኚህ 8ቱ እንዴት በአረብኛ ውስጥ እንደሚጠቃለሉ በሶስቱ ውስጥ ማለት ነው ከላይ ከጠቀስናቸው ከ8ቱ የእንግሊዘኛና የአማርኛ የንግግር ክፍሎች ውስጥ ኢስም ውስጥ 4ቱ ይካተታሉ ስም ወይንም ናውን ተውላጠ ስም ፕሮናውን ገላጭ ቅጽል አድጀክቲቭ እና ተውሳከ ግስ አድቨርብ ኢስም ውስጥ ይካተታሉ ማለት ነው በአረብኛ ስለዚህ የአረብኛው ኢስም በጣም ሰፊ ነው ማለት ነው ከአማርኛውን ስምና ከእንግሊዘኛው ናውን ከሚባለው ጋር የሚነጻጸር አይደለም ብዙ ነገሮችን ያካትታል ግስ ማለት ከአረብኛው ጋር ፊዕል ጋር ተመሳሳይ ነው ሶስተኛው ደግሞ ሐርፍ ውስጥ የሚካተቱት ደግሞ እነኚህ ሶስቱ ሐርፍ ውስጥ ይካተታሉ መስተጻምር መስተዋድድ እነኚህ እያንዳንዳቸው ምን እንደሆኑ ኢንሻአላህ በዝርዝር እንማራለን አሁን ጀስት ዝም ብሎ የዛሬው ላይ ኢንትሮዳክሽን ነው መግቢያ ጀስት መተዋወቂያ ነው ጀስት ዝም ብሎ ይሄ ኦቨርቪው ማለት በቃ የሆነ የአረብኛም የአማርኛም እና የእንግሊዘኛ የቋንቋ እንዴት ነው ስኮፓቸው እንዴት ነው የሚገናኙት አንድ ቋንቋ ከአንድ ቋንቋ ጋር እና ቃላቶችን ለመታወቅ ያህል ነው እና አሁን ደግሞ ኢስም ፊዕል እና ሐርፍ ምን ማለት ናቸው የሚለውን ደግሞ ቀጥለን እናብራራለን ማለት ነው ኢስም የሚለው ቃል የአረብኛው ኢስም የሚለው ቃል ሰማ ከሚል ስርወ ቃል ወይንም ከግስ የተራባ ቃል ነው ትርጉማቸውም ሰማ ማለት ሰየመ ማለት ነው ወይንም ጠራ ኢስም ማለት ደግሞ ስም ወይንም መጠሪያ ማለት ነው ስም ወይንም መጠሪያ ማለት ነው በእንግሊዘኛ ደግሞ ኔም ወይንም ናውን ይባላል ነገር ግን ኢስም የሚባለው የአረብኛ የንግግር ክፍል ያው ከላይ እንዳየነው ማለት ነው ከአማርኛው ስምና ናውን ከሚባለው ጋር የሚነጻጸር አይደለም ብዙ ሰፊ 4 የንግግር ክፍሎችን ያካትታል ማለት ነው ኢስም የሚባሉት ቃላት በአረብኛ ጊዜን የሚያሳዩ
ምንም አይነት ምልክት የላቸውም። ከጊዜ ጋር ምንም ትስስር የላቸውም ማለት ነው። ይህንን ስለዚህ በአረብኛ ቋንቋ ማለት ነው አንድ ቃል ትርጉም የሚሰጥ ሆኖ ከጊዜ ጋር የማይገናኝ ከሆነ ከጊዜ ጋር ምንም የሚገናኝ ነገር ከሌለው ያ ቃል ኢስም ይባላል። ይህንን በቃ በዚህ አሁን አረብኛ ቃሎችን ማወቅ እንችላለን። ትርጉም የሚሰጥ ሆኖ አንድ ቃል የሆነ በራሱ የሆነ ትርጉም የሚሰጥ ቃል ሆኖ ግን ከጊዜ ጋር የሚያገናኘው ምንም አይነት ምልክት ከሌለ ያ ቃል ኢስም ነው ማለት ነው። ምክንያቱም ሀርፎች ምንም ትርጉም የሚሰጥ ነገር ስለሌላቸው ማለት ነው። ስለዚህ ፊዕል ደግሞ ከጊዜ ጋር ስለሚገናኝ ማለት ነው። ስለዚህ ከጊዜ ጋር የሚገናኝ ምልክት ያለው ማንኛውም ቃል ፊዕል ውስጥ ይካተታል ማለት ነው። ወደ ፊዕል እንመጣለን ቆይ። ስለዚህ ኢስም ውስጥ የሚካተቱት ነገሮች ምንድን ናቸው ካልን ኢስም በጣም ሰፊው የአረብኛ የንግግር ክፍል ነው። ዝም ብሎ ያው ለኦቨርቪው ለማየት ያህል እያንዳንዱን ከዚህ ከስር የምጠቅሳቸው ነገሮች እያንዳንዱ በሰፊው እንማራቸዋለን። ግን ለዛሬው እንደ ኢንትሮዳክሽን ኢስም ውስጥ የሚካተቱት ምን ምንድን ናቸው ካልን ኢስሙ አልዓለም የሚባሉ አሉ፣ መጠሪያ ስሞች ላይክ አላህ፣ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ሙሳ አለይሂ ሰላም። እነኚህ መጠሪያ ስሞች ኢስም ውስጥ ይካተታሉ፣ ኢስሙ ዓለም ይባላሉ። ኢስሙ ዓም ደግሞ የሚባሉ አሉ፣ የጋራ ስሞች። ለምሳሌ መጽሐፍ ስንል እዚህ መጽሐፍ ውስጥ ብዙ መጽሐፎች ይካተታሉ። አንድን መጽሐፍ አይወክልም ማለት ነው፣ የጋራ ስም። ቤት ስንል አባ ስንል አባት፣ ኡም ስንል እናት። እነኚህ በሙሉ ብዙ ሰውን ሊወክሉ የሚችሉ ስሞች ናቸው። ግን ምን እናደርጋቸዋለን? which is አልማዕሪፋ ማድረግ እንችላለን። ኡሚ ስል አሁን እኔ እናቴ ስል ያ የሚለውን ስፔሲፊክ አደረግኩት ማለት ነው፣ ግልጽ አደረግኩት ማለት ነው እንጂ እነኛ አሁን ኢስሙ ዓም ይባላሉ፣ የጋራ ስሞች። ሌላኛው ደግሞ ኢስሙል አሽያ፣ የነገራቶች ስሞች፣ ነገራቶች የምንጠራባቸው ስሞች። ለምሳሌ ሰማይ፣ አርድ፣ ምድር፣ ጀበል፣ ተራራ፣ ሸምስ፣ ፀሐይ፣ ቀመር፣ ጨረቃ፣ እነኚህ ኢስም ውስጥ ይካተታሉ። ሌላው ደግሞ የሀሳብ ስሞች፣ ሀሳብን የሚገልጹ የሆነ የሚጨበጥ ነገር ያልሆኑ ነገሮች፣ ከላይ የጠቀስናቸው የሚጨበጡ የሚታዩ ነገሮች ናቸው። ሰማይ፣ ምድር፣ ተራራ ምናምን። ግን የማይጨበጡ የሆኑ ሀሳብ ኮንሰፕት የሆኑ ስሞችም ኢስም ውስጥ ይካተታሉ። ለምሳሌ ኢስላም ስንል እጅ መስጠት፣ ለአላህ በቃ ፍጹም ታዛዥ መሆን። ስለዚህ አሁን የሚጨበጥ ነገር አይደለም፣ የሆነ ሀሳብ ነው። ኢማን እምነት፣ ማመን፣ በአላህ መኖሩን ማመን። ኢሕሳን በጣም ፍጹም የሆነ መልካምነት። ተቅዋ አላህን መፍራት መጠንቀቅ። ሁዳ ሂዳያ መመራት፣ ጋይዳንስ ምሪት እና እነኚህ ነገሮች እነኚህም ኢስም ውስጥ ይካተታሉ። ሌላው ኢስም ውስጥ ደግሞ የሚካተቱት ተውላጠ ስሞች፣ ስምን ተክተው የሚመጡ እኔ፣ አንተ፣ እሱ፣ አንቺ ምናምን የሚባሉት። ምክንያቱም እነኚህ ስምን ስለሆነ ወክለው የሚመጡት፣ አካልን ሰውን ስለሆነ ወክለው የሚመጡት፣ ስለዚህ የሰው መጠሪያ ናቸው። የሰው ለምሳሌ እኔ ስሜ ፋሪስ ቢሆን እኔ የሚለው ተውላጠ ስም ማለት ነው እኔን ይወክላል። ስለዚህ እነኚህም ማለት ነው በአረብኛ እንትን ውስጥ በሰፊው እንመጣባቸዋለን በሌላ ክፍል አሁን ስለዚህ እኔ፣ አንተ፣ አንቺ፣ እሱ እነኚህ በመደብ የተከፈሉ ናቸው። ወደፊት እንመጣባቸዋለን። ለዛሬ ማስተዋወቅ። ሌላው ደግሞ ኢስም ውስጥ የሚካተቱት ኢስሙል ኢሻራ የሚባሉ ማመላከቻ፣ ኢሻራ፣ ይህ፣ ያቺ፣ ይሄ፣ እነዛ፣ ይሄ። ስለዚህ እነኚህም ቃላቶች የሚወክሉት ወይ የሆነ ሰውን ነው ወይንም የሆነ ነገርን ነው። ስለዚህ ያህ ደግሞ የሚወከለው አካል ደግሞ ኢስም ውስጥ የሚካተት አካል ነው። ይህ ስል ወይ ሰው ነው ወይ ነገር ነው። ያህ ነገር ማለት ነው ወይንም ያህ ሰው ምን ውስጥ ምንድን ነው? ኢስም ነው፣ ኢስም ውስጥ የሚካተት ነው። በአረብኛ ማንኛውም ነገር ግዑዝም ይሁን ህይወት ያለው ጾታ የሚኖረው አይኖረው የቋንቋ
ጾታ አለው። በአረብኛ ማንኛውም ነገር ወይ አንተ ወይ አንቺ ተብሎ ይጠራል። ይሄ ቋንቋዊ ጾታ ነው እንጂ ይሄ የባዮሎጂካል የሆነ ጀንደር አይደለም። ይሄ የተፈጥሮ የሆነ ጾታ ሳይሆን የቋንቋ ጾታ አለው እንጂ ልክ እንግሊዝኛ ላይ ኒውትራል ጀንደር የሚባል ነገር አረብኛ ላይ የለም። ማለት ጾታ የሌለው ኢት ተብሎ አይጠቀምም። ልክ በአማርኛም እቺ ፀሐይ ወይንም እቺ ሌሊት ይሄ ቀን ምን አይነት ነው እያልን ወይ በወንድ ወይ በሴት እንጠራቸዋለን። ማንኛውም አማርኛም ላይ ማንኛውም ነገር የቋንቋ ጾታ አለው ማለት ነው። ስለዚህ እነኚህ አሁን ይህ፣ ያ፣ ያቺ ምናምን እያልን የምንሰይምባቸው ነገሮችን ስለሆነ የሚያመለክቱት እነኛ ነገሮች ደግሞ በኢስም ውስጥ የሚካተቱ ስለሆነ፣ ሌላው ደግሞ ኢስም ውስጥ የሚካተቱት ኢስሙ መውሱል የሚባሉ አሉ። እነኚህ ደግሞ አንጻራዊ ተውላጠ ስሞች አለዚህ የሆነ ሰው ዲስክራይብ ለማድረግ ያ እንትን ያለው ለምሳሌ አለዚህን አላህ ሱብሓነሁ ወተዓላ ቁርአን ውስጥ በጣም ይጠቀመዋል ራሱን ለመጥራት። ሁወለዚ እሱ እኮ ነው አላህ ያ አለዚ ኸለቀ ሁወለዚ ጀዐለ ለኩም ሁወለዚ ኸለቀኩም እሱን የፈጠራችሁ እሱ ነው። ሁወለዚ አንዘለ ሚነ ሰማ እያለ አለዚ ያ እንደዚህ ያደረገው አለዚነ እነዚያ አለዚነ አመኑ ወአሚሉ ሷሊሃት እነዚያ ያመኑና መልካም የሰሩ እያለ የሆኑ ግሩፕ ሰዎችን ይጠቅስበታል ማለት ነው። መንዘለዚ ይሄኛው ደግሞ መን አሚለ ሷሊሃን እያለ ማለት ነው። መን አመነ ቢላህ እና እነኚህ ነገሮች በኢስም ውስጥ ይካተታሉ። ሌላው ደግሞ የመጠየቂያ ስሞች ኢስሙል ኢስቲፍሃም የሚባሉ አሉ። እነኚህ ለምሳሌ መን ሁወ እንደዚህ፣ መን ሁወ ቃኢሉ፣ መን ሁወ እንደዚህ፣ አይነ፣ ማ ምንድን፣ መታ መቼ፣ ከይፈ እንዴት፣ እነኚህ ኢስም ውስጥ ይካተታሉ። ሌላው ደግሞ ኢስም ውስጥ የሚካተቱት ደግሞ አሲፋት ናቸው። አጀክቲቮች ማነው ገላጭ ቅጽሎች። አዚም ለምሳሌ አላህ ሱብሓነሁ ወተዓላ ስሞች አስማኡላህ አስማ እና ወሲፋት ናቸው። የአላህን ስሞችና ሲፋዎች ናቸው። እነኚህ የአላህ ስሞች የአላህን ሲፋዎች ባህሪዎች የሚገልጹ ናቸው፣ ገላጮች ናቸው። አዚም ስንል ታላቅ የአላህን ታላቅነት ይገልጻል። ሐኪም ጥበበኛ፣ ራሂም አዛኝ፣ አሊም ቀዲር እነኚህ ኢስም ውስጥ የሚካተቱ ናቸው። ግን ሲፋ የሆነ የሚወክሉት የሆነ የሚገልጹት የሆነ ባህሪ አለ ማለት ነው። ሌላው ኢስም ውስጥ የሚካተቱት ደግሞ ዙሩፍ ይባላሉ። እነኚህ ደግሞ አድቨርብ ይባላሉ በአረብኛ ወይም ተውሳከ ግሶች። እነኚህ ተውሳከ ግሶች ምንድነው? መቼና የት ቦታና ጊዜን የሚጠይቁ ጥያቄዎችን የምንመልስባቸው ነው። ለምሳሌ ቀብል ከዚህ በፊት፣ ከዚያ በኋላ፣ ከሰዓት በኋላ፣ ከሰዓት በፊት፣ አማም ከፊት ለፊት ወይ እነኛ አሁን ጊዜ እንትን ለማለት የምንጠቀምባቸው ነው። ቦታን ደግሞ አማም ከፊት ለፊት፣ ኸልፈኩም ፈውቀኩም ወሁወል ቃሂሩ ፈውቀ ኢባዲ አላህ እሱ አሸናፊ ነው ከባሮቹ በላይ ነው። ስለዚህ እነኚህ ዙሩፍ ይባላሉ፣ እንመጣባቸዋለን። ግን ኢስም ውስጥ የሚካተቱ ናቸው ማለት ነው። ስለዚህ ኢስም በጣም ሰፊ ነው ማለት ነው። አሁን ወደ ፊዕል እንመጣለን። ሁለተኛው ፊዕል ነው። ፊዕል የሚለው ቃል ፈዓለ ከሚል ስርወ ቃል የመጣ ነው። ትርጉማቸውም ፈዓለ ማለት ሰራ ማለት ነው፣ ወይንም አደረገ፣ የሆነ ድርጊትን ሰራ ማለት። ስለዚህ ፊዕል ከሱ ስለሆነ የተራባው ፊዕል ስሙ ነው ማለት ነው። ድርጊት ወይንም ስራ ማለት ነው። በአማርኛ ቋንቋ ፊዕል ስንተረጉመው በአማርኛ ቋንቋ ሰዋሰው ፊዕል ማለት ግስ ይባላል። በእንግሊዝኛ ደግሞ ፊዕል ማለት ቨርብ ነው፣ ቨርብ ይባላል። ስለዚህ በዚህ ማብራሪያ መሰረት ፊዕል የሚባሉት ቃላቶች በአጠቃላይ ድርጊትን የምንገልጽባቸው ቃላቶች ናቸው። የሆነ አክሽንን ተግባርን የምንገልጽባቸው
ስለዚህ ተግባርን የምንገልጽባቸው ቃላቶች ስለሆኑ ያህ ተግባር ደግሞ የሚደረግበት ወቅት ስፔሲፊክ የሆነ ጊዜ ስላለ ከጊዜ ጋር የተያያዙ ናቸው ማለት ነው። ስለዚህ ከጊዜ ጋር የተያያዙ ማንኛውም የአረብኛ ቃላቶች ፊዕል ውስጥ ይገባሉ ማለት ነው። ኢስም ካስተዋላችሁ ቅድም ማለት ነው ኢስም ከጊዜ ጋር ምንም የሚያገናኛቸው ነገር የለም። ስለዚህ ከጊዜ ጋር ምንም የሚያገናኘው ነገር የሌለ ቃል ኢስም ውስጥ ነው። ከጊዜ ጋር የሚገናኙ ቃሎች በአጠቃላይ ደግሞ ፊዕል ናቸው። ለምሳሌ አከለ በላ ይኤት። ስለዚህ አሁን አከለ ኦሬዲ በልቶ ጨርሷል ማለት ነው። ስለዚህ ይሄ ተግባር ከአሁን ከሚነገርበት ጊዜ ቀድሞ የተደረገ ነው ማለት ነው። የሆነ ጊዜ ላይ ሸሪበ ጠጣች፣ ይህም ኦሬዲ ተግባሩ አልቋል ማለት ነው። ስለዚህ አሁን ከሚነገርበት ጊዜ ቀድሞ የሆነ ነው። ጃአ መጣ፣ ይህም ፓስት ነው። ጃአት መጣች፣ ይህም ኦሬዲ ደርሳ ሆኗል። አሁን በሚነገርበት ሰዓት ላይ ተግባሩ ኦሬዲ ተፈጽሟል። አምስተኛ ሰየዝሃቡ ይሄዳሉ፣ ዘይ ዊል ጎ which is አሁን በሚነገርበት ሰዓት ላይ ተግባሩ አልተፈጸመም። ስለዚህ ወደፊት ነው የሚሆነው ማለት ነው። ስለዚህ እንደምታዩ ኢስሞች ፊዕሎች ከጊዜ ጋር የተገናኙ የክቱቡነ ይጽፋሉ which is አሁን ላይ ማለት ነው። ነዕቡዱ እናመልካለን ወይንም ኮንቲኒየስ የሚሆንም ተግባር በቀጣይነት ያለው ተግባር በፊዕል ውስጥ ይካተታል ማለት ነው። ይቅርታ። ሶስተኛው ደግሞ ሀርፍ ነው። ሀርፍ የሚባሉት ቃላቶች በራሳቸው ምንም አይነት ትርጉም የላቸውም። ስለዚህ ትርጉም የሚሰጡት ከኢስምና ከፊዕል ጋር ሲገናኙ ነው። ወይ ከኢስም ጋር ወይ ከፊዕል ጋር ወይንም ከኢስምም ከፊዕልም ጋር ሲገናኙ ነው። ለምሳሌ የሀርፍ ምሳሌዎች ቢ፣ በአረብኛ አሁን ቢ የሚለው ቃል ሀርፍ ነው። በእንግሊዝኛ ስንተረጉሞ ዊዝ ወይንም ኢን የሆነ፣ ወደ አማርኛ ስንተረጉሞ በ ነው። ቢ በ ነው። ሊ ወደ እንግሊዝኛ ሲተረጉም ፎር ወይንም ቱ ይሆናል። ወደ አማርኛ ሲተረጉሞ ሊ ለ ነው። በምሳሌ እናያቸዋለን። ፊ ማለት ውስጥ ማለት ነው በአማርኛ፣ በእንግሊዝኛ ኢን ማለት ነው። ሚን ማለት ፍሮም ማለት ነው በእንግሊዝኛ፣ በአማርኛ ከ፣ ኢላ ወደ፣ አላ ላይ ማለት ነው። ስለዚህ አሁን እነኚህ በአማርኛ ብታያቸው በለ፣ ከ፣ ወደ፣ ላይ እነኚህ ትርጉም አይሰጡም። ስለዚህ እነኚህ ናቸው ፊዕል ሀርፍ የሚባሉ። ስለዚህ ሀርፍ የሚባሉ ቃላቶች ምንም ትርጉም አይሰጡም ማለት ነው። ስለዚህ ትርጉም ስለማይሰጡ ትርጉም የሚሰጡት ከኢስምና ከፊዕል ጋር ሲቃጠሉ ነው። በምሳሌ እናያቸው። ሀርፎችን በምሳሌ ማየት ያስፈልጋል። ለምሳሌ ቢ በማለት ነው። የዚህ ምሳሌ ሱረቱል ፋቲሃ አንደኛው አያ ቢስሚላህ አያችሁት። አሁን ኢስም የሚል አለ። ኢስም ማለት ስም ማለት ነው። የዛሬውም ትምህርታችን እሱ ነበር። አላህ አለ። ኢስም አላህ ብቻ ቢሆን፣ ስም አላህ ብቻ ቢሆን፣ ስም የሚል ቃል አለ፣ አላህ የሚል ቃል አለ። ትርጉም አይሰጥም። ስለዚህ ትርጉም እንዲሰጥ ያደረገችው ቺ ቢ ነች ማለት ነው። ቢ መጣ፣ ኢስም ላይ ተቀጠለ፣ ቢስሚላህ ሲሆን አያችሁ። ቢ ወደ አማርኛ ስተረጉም በማለት ነው። በአላህ ስም ማለት ነው። በአላህ ስም የማደርገውን ነገር አደርጋለሁ ማለት ነው። ለማንኛውም ተግባራችሁ ረሱል ሰለላሁ ዐለይሂ ወሰለም ቢስሚላህ ብላችሁ ጀምሩ ብለውናል። ስለዚህ ቢስሚላህ ስንል ለምሳሌ ወደ ቤት ስንገባም ቁርአን ስንጀምርም ቢስሚላህ ማለት በአላህ ስም እጀምረዋለሁ። ይሄ የማደርገውን ተግባር በአላህ ስም እጀምረዋለሁ። which is የአላህ ስም የበረካ ምንጭ ነው። ተባረከ ስሙ ረቢከ ዚል ጀላሊ ወል ኢክራም። የአላህ ስሞች በረካን ያመጣሉ ማለት ነው። ሁለተኛው ደግሞ ሊ ነው። ሊ ወደ አማርኛ ሲተረጎም ለ ማለት ነው። አሁንም እዛው ሱረቱል ፋቲሃ ላይ ሁለተኛው አያ ላይ አልሐምዱ ሊላህ እንላለን አይደል? አሁን ለምሳሌ አልሐምዱ አለ፣ አላህ አለ። ሁለት ቃሎች ናቸው። ሁለቱም ኢስም ናቸው። አልሐምዱ ኢስም ነው። ለምን ኢስም እንደሆነ ኢንሻአላህ የኢስም ምልክቶችን በሚቀጥለው ክፍል እንማራለን። አልሐምዱ አለ፣ አላህ አለ። ለምሳሌ ምስጋና አላህ ብል፣ ምስጋና አላህ፣ ሁለቱ በቃ ጀስ የራሳቸው። ስለዚህ ሁለቱም ቃሎች በመሃል ገብታ ላይክ እንደ ወስፌ እንደ መርፌ ሆና እንደ ክር ሆና የሰፋችው ምንድነች? ያቺ ሊ ነች ማለት ነው። አልሐምዱ ምስጋና
ሊላህ ሊ አያችሁት? ለሆነ ለአላህ ምስጋና ለአላህ ምን ይታወቃል። በአረብኛ አልሐምዱሊላህ ሲባል ምስጋና ለአላህ ይገባው ማለት ነው። አሁን በውስጠ ታዋቂ ይገባው የምትለዋ አማርኛ ላይ መተርጎም አለባት። አረብኛ ላይ ግን አልሐምዱሊላህ ሲባል አልሐምዱ ምስጋና ሊላህ ለአላህ የተገባው ነው ወይንም ይገባው ማለት ነው። ሶስተኛው ደግሞ ፊ ነው። ፊ ማለት ውስጥ ማለት ነው። ሱረቱል አሕዛብ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወላሁ አላህም ያዕለሙ ያውቃል ማ ያለውን ሁሉ ፊ ውስጥ ቁሉቢኩም ልቦቻችሁ ውስጥ። ስለዚህ አላህ ልቦቻችሁ አሁን ፊ አያችሁት ውስጥ የት ውስጥ ያለውን ልቦቻችሁ ፊ ቁሉቢኩም ቀልባችሁ ውስጥ ያለው ማ ያለውን ሁሉ ማለት ነው። ማ አሁን አንዲት ቃል ነች፣ አንዲት ፊደል ነች እንደምታዩት። ግን ምን ሆነ? ያለውን ሁሉ ማለት ልባችሁ ውስጥ ያለውን ማ ተውትና ልባችን ውስጥ ያለውን ሰማይ ውስጥ ያለውን በሙሉ ምድር ውስጥ ያለውን በሙሉ አላህ ማ በምትለው ቃል እንትን ይላል። አላህ የዕለሙ ማ ፊ ሰማ እኛ ቀልብ ውስጥ ብቻ ያለውን ብቻ ሳይሆን የዕለሙ ማ ፊ ሰማዋቲ በሰማያት ውስጥ ያለውን ወልአርድ ወማ ፊል አርድ በምድርም ውስጥ ያለውን ያውቃል ይላል። አራተኛው ሚን ነው። ሚን ማለት ከማለት ነው። አሁን በሱረቱ ኒሳ በዚህ አያ ላይ እንደምታዩት አላህ ሱብሓነሁ ወተዓላ ምን ይላል? ያ አዩሃን ናሱ እናንተ ሰዎች ሆይ ቀድ ጃአኩም ረሱሉ ቢልሐቅ መልእክተኛው በእውነት መጣላችሁ ወይንም እውነትን አመጣላችሁ። ኬት ካልን ሚን ረቢኩም አያችሁ፣ ሚን ከማለት ነው። ረቢኩም ጌታችሁ እውነትን መልእክተኛው ረሱል ሰለላሁ ዐለይሂ ወሰለም አላህ እንትን እያለ ነው። መልእክተኛው እውነትን ከጌታችሁ ይዞላችሁ መጣ። ውጪም ቁርአንን ማለት ነው። መልእክተኛው ቁርአንን ያመጣላችሁ ቁርአንና እነዚህ ጋር አላህ ሐቅ ብሎ ጠራ። እውነትን ይዞላችሁ የመጣው ከጌታችሁ ነው ይላል። ኢላ ደግሞ ወደ ማለት ነው። በሱረቱ ዛሪያት አላህ ሱብሓነሁ ወተዓላ ምን ይላል? ፈፊሩ ኢለላህ ይላል። ፈፊሩ ማለት ሽሹ ማለት ነው። ወዴት ነው የምንሸሸው? ኢለላህ ወደ አላህ። ከማን? ከአላህ። ይገርማል። ማለት ከማንም ከአላህ በላይ የሚያስፈራም ከአላህ በላይ እንትን የሚል አካል የለም። ግን ከአላህ ወዴትም አይሸሽም። ላ መልጃ ወላ መልጃ ኢላ ኢለይህ ወዘኑ ላ መልጃ ምንም መሸሻ እንደሌለ፣ ወላ መንጃ ምንም መደበቂያም እንደሌለ፣ ኢላ ኢለላህ ከአላህ ወዴትም አይሸሽም፣ ወዴትም አይመለጥም። ኢላ ኢለይህ ወደ ራሱ ነው የሚሸሸው። ስለዚህ አላህ ምን ይላል? ፈፊሩ ሽሹ ኢለላህ ወደ አላህ ሽሹ ይላል አላህ። ስድስተኛው ደግሞ አላ ነው። አላ ማለት ላይ ማለት ነው። በሱረቱ ዩኑስ ማለት ነው አላህ ሱብሓነሁ ወተዓላ የሙሳ ዓለይሂ ሰላም ህዝቦች ያሉትን ሲናገር ፈቃሉ አሉ ይላል። አለላሂ አላ ላይ አላህ በአላህ ላይ ተወከልና በአላህ ላይ ተወከልን አሉ ይላል። ሙሳ ዓለይሂ ሰላም እንግዲህ በአላህ ላይ ተወከሉ። ሙስሊሞች ከሆናችሁ ኢማን ካላችሁ በቃ በአላህ ላይ ተመኩ፣ በአላህ ላይ በቃ ተመኩ። አላህ አይተወንም፣ አላህ ይረዳናል፣ አላህ ያግዘናል ብላችሁ በአላህ ላይ ተመኩ ብሎ ሲላቸው ከዛ ምን አሉ እነሱ? ፈቃሉ አሉም አለ አላህ አለላህ ተወከልና በአላህ ላይ ተወከልን። ረበና ላ ተጅዐልና ፊትነተን ሊለዚነ ሊዛሊሚን ለነኛ ለበዳዮች ማለት ነው መፈተኛ አታድርገን አሉ ይላል። ይሄ የዛሬው ክፍል 1 ትምህርት ነው። ኢንሻአላህ በክፍል 2 መለሳለሁ። ሀሳብ አስተያየት ካላችሁ ኢንሻአላህ እቀበላለሁ። የዛሬው ትምህርት ይሄን ይመስላል። አላህ እኔንም እናንተንም በቁርአን ይባርከን። ሰላም አለይኩም።